ሰላም ዛሬ ደግሞ የ1996 እስከ 98 የኮሌጅ ህይወቴን ነግራችኋለሁ። 1996 የኮሌጅ ጀመርኩ ማለት ነው። ጎንደር መምህራን ትምህርት ኮሌጅ 10 ሲደመር 3 በሚለው በዲፕሎማ መርሃ ግብር ጀመርኩ ማለት ነው። እንደማንኛውም ተማሪ የሚከፈለን 180 ብር ነበር በወር ማለት ነው። ለወር 180 ብር ይከፈለና ውጭ ተከራይተን ነበር። የመጀመሪያዎቹ ባቾች መንግስት 180 ብር ለእያንዳንዱ ተማሪ በመስጠት ከውጭ ተከራይተን እንድንኖር የተደረግን የመጀመሪያዎቹ ነበር። 1996 ነው የጀመረ። ከዛ በፊት መንግስት ጎንደር መምህራን ትምህርት ኮሌጅ ውስጥ ነበር ምግብ ምናምን እየበሉ ለሁለት ዓመት ነበር የሚማሩ። እኛ ግን ኢን አውት ኢን የሚባል ፕሮግራም አንድ ዓመት እንማራለን፣ አንድ ዓመት ፕራክቲስ እናደርጋለን፣ ሁለተኛውን ዓመት ሙሉውን ደግሞ እንማራለን። ይሄ ፕሮግራም የመጀመሪያው ፕሮግራም የነበረው ማለት ነው። 96 እንደማንኛውም ተማሪ 180 ብር እየተከፈለኝ ከጓደኞቼ ጋር ተሾመ ጥጋቡ የመተማው የመጡ የተለያዩ አካባቢ ልጆች ነበሩ። አንድ ደግሞ እንደኔ ሰፈራ የሄደ ዋልተ ንጉስ የሚባል አሁን መተማ አካባቢ የሚኖር የመሆን መስሪያ ቤት ባለሙያ ሆኖ የሚሰራ ልጅ አለ። እሱ ጋር ሆነን አንድ ቤት መኖር ጀመርን ማለት ነው። 180 ብር ነበረን። ግን የገንዘብ አጠቃቀማችን ችግር ስለነበረ ከሁለት ወር ይመስለኛል በኋላ የፊናችን መኖር ጀመር። ተሾመም ወደ ቤተሰቦቹ ሄደ። ዋልተ ንጉስም የሆነች ልጅ ጋር ሄደ። እኔ ብቻዬን ቀረሁ። ብቻዬን መኖር ጀመርኩ ማለት ቤት ተከራይቼ መኖር ጀመርኩ ማለት ነው። እንደዛ እያልን 1996 ጨረስ ነው። ከዛ በኋላ 1996 ክረምት ላይ ወደ ቤተሰብ መጣሁ ማለት ነው። እና በዛን ጊዜ እናቴ ለትራንስፖርት ብር ላከችልኝና መጣሁ። ግን ከላከችልኝ ብር ቢያንስ በጣም ትንሹ ብር ነው ለኔ የደረሰኝ። እንድትልክልኝ በሰዓቱ ባንክ ስላልነበረ ከተኩለሽ ቆቦ ከቆቦ ወልዲያ ተመጥቶ ነበር እና ብር ወደ ባንክ የሚገባ ንግድ ባንክ ወልዲያ ብቻ ነው ነበር 1996። ስለዚህ ወልዲያ መጥቶ ያስገባልኝ ሰው የብሩን 1/4 ብቻ ነበር። እናቴ የላከችልኝ 200 ብር ነው። እኔ ጋር የደረሰ ግን 50 ብር ብቻ ነበር። እንዴ ይሄም ሊያደርግልኝ ነው። ኤኒሃው መምጣት ጀመርኩ ማለት ነው። ከዛ ከ96 ስመጣ አጎቴ ኮማንደር ደርበው አዳና ይባላል። አሁን ወልዲያ አካባቢ ላይ ጸጥታ ውስጥ የሚሰራ ስመለስ ያ ብር እንደማይደርስ ስለማቅ ከጎንደር ወደ እሱ ወዳለበት አካባቢ እስቲ አካባቢ ጎንደር እስቲ አካባቢ ላይ ነበረ ሄጄ ከሱ ጋር አድሬ ውዬ እሱ ትራንስፖርት እስከዚህ የሚመጣበትን ትራንስፖርት ሰጥቶኝ እስከ ተኩለሽ የሚገባበት ትራንስፖርት ሰጥቶኝ መጣ ማለት ነው። ከዛ እናቴ ጋር 96 ቆየሁ። 96 ላይ ክረምት ነው የነበረ። 96 ሐምሌና ነሐሴ ሰዎች ይጠራጠሩ ጀመሩ። አንዳንድ ሰዎች እንዴ ስራ አግኝቻለሁ ተቋም ገብቻለሁ ስትል ነበር እንዴ ለምን እንደዚህ ትቆያለህ? ገና ተጠራን እኮ ነው ምናምን ያለው። ከዛ መጠራቱ ታወቀ። ጎንደር መምህራን በዛን ጊዜ እንደዚህ ዘመኑ ቴክኖሎጂ ስላልነበር በራዲዮና በቴሌቪዥን ነበር የሚጠራውና በራዲዮና በቴሌቪዥን ተነገረ። ከዛ በኋላ ለሄድ 2 ቀን ሲደርስ ተኩለሽ አካባቢ ችግኝ ጣቢያ የሚባል አለና እዛ አትክልት ቦታ ከአበበ ይርዳው ጋር ነው ፎቶ ሲያነሳኝ በኋላ እንደዛ ባል ማታ ላይ በማላውቀው መንገድ የምጠጣው ጠላ እጅግ በጣም ራሴ ላይ ወጣና አዞረኝ ማለት ነው። በጣም ሰከርኩ ከሚገባው በላይ። የነበረኝን ችግር አባቴን እሳደባለሁ። አንተን እንደዚህ ያረከኝ አንተ ብትረዳኝ ኑሮ እኮ አንተ ብታግዘኝ ኑሮ እኮ እንደሌሎች መሆን ይችል ነበር መማር ይችል ነበር ምናምን ያል በአባቴ ላይ በጣም ተሳደብኩ፣ ተቆጣው። በጣም በቃ አንተን እንደዚህ ያልኩ ማለት የተለየ ስድብ ሳይሆን አባቴ ብትረዳኝ ኑሮ ብታግዘኝ ኑሮ አሁን አንተ የኔ አባት ትሆናለህ ወይ ምናምን እያልኩ ከዛ በኋላ አበበ ይርዳው አስታውሳለሁ። ውሃ በጣም ወለል ላይ እንደዚህ ከውጭ ወለል ላይ ተኝቼ ውሃ እየተደፋብኝ አመሸው አድር። በበነገታው ወጥቼ ሄድኩ እና ወጥቼ ሲሄድ እናቴ በጊዜው መኪና የነበረው እኛ አካባቢ ተኩለሽ አካባቢ ካሳየ ሰማው የሚባል ሰው ነበርና እሱ ጠየቀችው ማለት እስከ ቆቦ ድረስ በነፃ ወሰደው ብላ ማለት ከስራዬ ብላ ከቤት ሄዳ ጠየቀችው። ሄድን፣ ተሳፈር። ከዛ በኋላ
ቆቦ ሲደርስ ረዳቱ ብርስ አንጣለ የሆነ ብር አንጣለ እንዴ እናቴ እኮ ጋሽ ከሳዬን ጠይቀዋለች እርግጫችሁ ትባላለች ባለቤቱና እርግጫችሁን እኮ ጠይቃለች ለምን እንደዚህ የምትስራው አፋጦ ተቀበለ ብሩ እና ይመስለኛል ልጁ እቺት ያረገኝ ነው ማለት ይሸወደኝ ይመስለኛል አይ ዶንት ኖ ብቻ እንግዲህ ምን እንደሆነ ግን ያየች ነበር እርግጫቸውም ያየች ነበር ሲያናገረኝ ምናምን ያየች ነበር የኔው ብሩን ተቀበለኝ ማለት ነው ከዛ ተነስቼ የትሄድኩኝ ጎንደር ገባው ከጎንደር ገባው ከወልዲያ ተሳፍሬ ማለት ነው ጎንደር ከገባው በኋላ እንደገና መምራን ኮሌጁ ለ10 ቀን አራዝሞታል ተባለ እንዴት ሜያለ ብር የለኝም ቤት አልከራይ ምክንያቱም 97 ላይ ወደ ተመድበናል ወደ ተለያዩ ቦታዎች ማለት ነው እኛ መተማ ወረዳ ተመድበ ወደ መጣንበት ወረዳ የተመደብና መተማ ወረዳ መድበውና ኦኬ ዛና መተማ ወረዳ ስለዚህ 10 ቀን የሆነ የአላማጣ ልጅ ነው ትግሬ ነው ከሱ ጋር በጣም ምርጥ ሰውዬ ነበር አቆየ አዛ እሱ ጋር አድራለሁ ብላለሁ እንደዛ አሳልፉኝ መጨረሻ ላይ የሐምሌና የመስከረም የሐምሌና ነሐሴ መሰለኝ ወደ ኋላ የሐምሌና የነሐሴ 360 ብር የመምራን ኮሌጅ ሰጠንና ሄድን ማለት ነው ስነድ ለባብሰን ምናምን ሄድ የተመደብነ እኔ ኮኪት የሚባል ትምህርት እኔና ተሾመ ኮኪት የሚባል ትምህርት ቤት ተመደብነ ሌሎች ልጆች መተማ ተመደቡ ማለት ሶስታችን ኮኪት 9 ነበርና ሶስታቸው መተማ ሶስታቸው ሼዲ ዋና ከተማ ስፖርት ማሙሽ ደግሞ ሼዲ ዋና ከተማው ላይ ተመደቡ ማለት ነው ከዛ በኋላ ማስተማር ጀመር ልክ ሲኔት ትምህርት ቤቱ ኮኪት ትምህርት ቤት እንደ መደበኛ መምህርነት ስንጣሪ ያረጉና ክፍለ ጊዜ ኩል ከመምራሮች ጋር ተደላደል ኖርማል እኛ አካዳሚክ ያደና ስለነበር የመምሮችን ያክል ፊት እናረጋለን አስተምራለን እኔ 7 እና 8 ኬሚስትሪ እና ፊዚክስ ማስተማር ጀመርኩ ማለት ነው 6ኛ እና 5ኛ ክፍል ሳይንስ 5 6 ሳይንስ 7 እና 8 ፊዚክስ እና ኬሚስትሪ አስተማርኩ ማለት ከዛ ይመጣሉ ከመምራን ኮሌጅ ቼክ ሊያረጉን ሊጎበኙን እና አንዳንድ ዳታ ለመውሰድና እንዴት ነው ማማራ እኔ 7 እና 8 ኬሚስትሪ እና ፊዚክስ ይያለው 5 እና 6 እንዴት ይሄን ያክል ሰጧል አንድ ክላስ ኮሮ እንዲሰጣችሁ የተፈለገ እንጂ እንዴት ከዛ ደግሞ ስንጠር ያርጋችሁ ከዛ ሮስተር ምናምን ተሰራላችሁ በጣም አዛት ሰምሩ ሲያናገረው ሰምሩ እንደዛ ፈቃደኛ አይደለም እንደሚዝ ይፈልጋልና ያው ልጆችም ስለነበር የትኛውንም ስራ በጉልበትና በኃይል እንሰራ ስለነበር ማለት ነው እንደዛ አለቀ ማለት ነው በመካከል 97 የሆነች የሰፈር ወዳጅ የምትባል እዛው አካባቢ ልጅ ናት በሆነ መቀራረብ ምክንያት ተገናኘን የፍቅር ጀመርን ማለት ነው ከዛ በኋላ 97 ወደ ጎንደር ልጅ ለመኖር በቃ እዛ ላሳልፍ ስል ምን አለች እንደዚህ እስከለዛው ነው ለጊዜው ነው እንጂ እኮ ለሄድ ነው ተቷት ለሄድ ነው እየተባለ ስለዚህ እዚህ ክረማለች ከዛ በሞኝነት ይመስለኛል አሁን ሳስበው በመታለል እዛው ቆየው ሁሉም ወደ ሀገሩ ሲሄድ እኔ እሷ ጋር ቆየው ማለት ነው ከዛ ስራ ጠፋ ከዛ ወጥቼ እዛው ያስተማርኩበት ከነበረው ከተማ ወጥቼ በረሃ አካባቢ ያላችሁ ታውቁታላችሁ ሸቀል መሄድ ጀመርኩ እና እኔ ያስተማርኳቸው ልጆች እና ቤተሰቦቻቸው አረም ይወስዱኛል አርማለሁ እኔ ምንም ችግር አልነበረብኝና ሰራለሁ ያንን ትላል መጨረሻ ላይ የፍቅረኛ አባት እንደዚህ ጎበዝ ከሆነ እንደዚህ የሚሰራ ከሆነ አብራችሁኛ ጋር የኛን እየሰራ በቀን ለሌሎች የሚከፈለው ለሱን ከፍለዋለን አብራችሁ ስሩ አሉ ከዛ ቆርስ ምሳራት ሰጡና እነሱ ይዛ ትመጣለች ዶርም ነበርኝ እኔ ያስተማርኩ የተከራየው ከዛ በኋላ ሁሉ ጊዜም ጧት እየተነሳን አረብ እንሄዳለን ምንም አይደክመኝም እና አንድ ጊዜ አስተዋውሳለሁ እዚህኛው ጣቴ ላይ እጅግ ከባድ ሾህ ገባ በበረሃ አካባቢ ስትሰሩ የነበራችሁ ታውቁታላችሁ በመተማ በቋራ በሁመራ ስትሰሩ የነበሩ ታውቃላችሁ ሾህ በጣም አለው መሬቱና አረም ልታነሳ እጅን በከተትክ ሰዓት እያንዳንዱ ሾህ ይወጋል እዚህ ጋር በጣም ረጅም ሾህ ነው ይሄንን አልፎ እስከዚህ ገብቶብኛል እስከዚህኛው ስጋ ይታያል በጣም አብጧል እና ውጭልኝ ስራት አረህንም አልችልም አለች ከዛ በኋላ በምላጭ ራሴ ማለት ነው በምላጭ በዚህና በዚህ ሰንጥቄ እዚህ ጋር ያለውን ሾህ
እንደዚህ አድርጌ ስስበው ደም ወጣ። እሷ ራሱ ተነገጠችና ወይ ታመምካች እንደዛ ደም ነቀየው ደምቶ አረፈ። እዚህ ጋር የሆነ የማስቲካ ላመጥኩኝና ሌላ ቆሻሻ እንዳይገባ ዘጋሁት እና ቀለለው ዘጋሁትና በሆነ ነገር ግጥም አድርጌ አስሬ አረም ሳት ሞልኩና ማታ ላይ አባትየው የፍቅረኛ አባት በጣም ጎበዝ ነገኛ እንደዚህ የተማረ ሰው እንደዚህ ይሄን ያክል የሚጠነክር አይመስልም ነበር። አይ እኔ በድህነት ስላሰለፍኩኝ ነገ የተሻለ ለማድረግ ምንም የፈለገውን ስራ ቢሰራ ለመስራት ዝግጁ ነኝ አልኩት ማለት ነው። እንደዚህ ያለ ስንት ብር መጨረሻ ላይ ወደ ሰኔ ማነው ነሐሴ መጨረሻ ላይ ወደ ትምህርት መሄድ ስላለብኝ እሷም ትማር ተብሎ ተሰጠ። የተሰራሁትን ብር ሰጡኝ ማለት ነው። እኔ ምንም አላደረኩት፣ እሷ ለበሰችበት። ከዛ በኋላ እሷም ቲቺንግ ልትማር ወደ ኮሌጅ ገባን ማለት ነው። ስነድ እሷ ተፈተነች፣ ወደቀች። ምልመላውን አለፈች፣ ግን ፈተና ስትገባ ማለፍ አልቻለችም፣ ወደቀች ማለት ነው። ውጤቷ ዝቅተኛ ሆነ። የጎንደር መምህራን ኮሌጅ ፈትነው ውጤት ያላቸውን ብቻ ነበር ቢቀበል፣ በዛ ወደቀች። ከዛ በኋላ ቤተሰቦቿ ደግሞ ፈልገው መጥተው ወሰዷት ማለት ነው። ከዛ ጸንሳ ነበረ፣ ልጅ ወለደች፣ አብረን መቀጠል ጀመርን ማለት ነው። ከዛ 98 ኦን ኦፍ የሆነ ማለት እኔ ኮሌጅ እየተማርኩ እሷ እዛ ሆና እሷ ዋየርለስ ስልክ ትሰራ ነበርና ገንዘብ ማግኘት ጀመረች። በጣም ገንዘብ ማግኘት ጀመረች። ከሰፋሪው ደውላም ወደ ቤተሰቡ ምናምን ከዕለታት አንድ ቀን ቤተሰቦቿ አይ ይሄ አይሆንም፣ የሰው ሀገር ሰው ነው፣ አብራት የምትሰራ ዋየርለስ የምትሰራ ልጅ በኦን ኦፍ ነበር የሚሰሩና ከዛ በኋላ ገንዘቡን ከእኔን ለማጣር ይሄ የሰው ሀገር ሰው ነው፣ ሌላ ሰው ማታገቢ ይሄን ያክል ገንዘብ እያገኘሽ ያን ስራ ለዘላለም ይቆይ መስሏቸዋል ይመስለኛል። እና አራት ከዛ ያላት አመለካከት እየቀየረ መጣ፣ ለኔ ያላት እንትን እየተቀየረ መጣ ምናምን። ከዛ እየደበረ መጣ። መጨረሻ ላይ 99 ላይ በቃ ተለያየን። አንድ ቀን ለምን እንደዚህ የምታደርጊ የተሻለ ስራ መስራት አለብን ምናምን ሲባራ አክቹሊ እኮ እንዳንተስ እንደ ተሰለፍኩ ተቀብዬ አይደለም እዚህ የደረስኩኝ ቤተሰቦቼ አስተምረውኝ ማለች። በጣም ተናደድኩ። ያ የክፍተት እኔ በቅንነት እና በየዋህነት ሁሉ ነገር የሰጠቼ እውነት መስሎኝ የቀን ስራ አብሬ ስለሰራው ዝቅ ስላልኩ የሆነ ነገር ስላልኩ ቤተሰቦቿም አክሴፕት ሊያደርጓቸው ማለት ሁኔታዬን በማየት ከዚህ አካባቢ ሄድኩኝ። የድሃ ልጅ መሆኔን ደግሞ በግልጽ ስናገር ስለነበር ከዛ በኋላ ተለያየን። እሷ ጋር ተለያይቼ ከ99 ኮኪት 99 ቱመት የሚባል መደበኛ መምህሩን የተቀጠርኩ ማለት ነው። ያኛው ፕራክቲስ የነበረው 99 መደበኛ መምህሩን የተቀጠርኩ ማለት ነው። ከዛ በኋላ 99 አስተማር 2000 ላይ መሻህ የሚባል ቦታ ሂጄ መስራት አለብኝ ብዬ እዛ ሄድኩኝ። ጄኔተር በ13 ሺህ ብር ነው። 1/4ኛውን ከፍዬ ሆቴል ከፈት፣ ዲኤስቲቪ ከፈት፣ ጸጉር ቤት ከፈት ወንዶችና በጣም ገቢ ማግኘት ጀመር። ግን የኔ ትልቁ ችግር አሁን የገባኝ ሁሉም ሰው አምናለሁ፣ በቃ ሁሉም ሰው መልካም ነበር የሚያስበው ይመስላል። የኔን መቀየር ሌሎች የሚወዱት ነው የሚመስለኝ ነበርና ስራዬን እያዩ መመቀኘት ጀመሩ። እዛ የጭልጋ አካባቢ ሐኪሞች ነበሩ። ጸጉር ቤቱ አለ። ከጸጉር ቤቱ ጎን ደግሞ ሻይ ቤት አለና ለምንድን ነው ሻይ ቤት የምትሰራ? ለምንድን ነው እንደዚህ የምታደርግ? እንደዚህ አይነት ነገር ሲመጣ 2000 ላይ አሁን በጣም ያዘንኩበትና ራሴን ብዙ ፍራስትሬት አድርጌ ወደ ህመም የገባሁበት ስልጠና ጎንደር መሄድ አለብህ አሉ። እኔ ደግሞ በቀን 300-400 ብር አገኛለሁ። ከጸጉር ቤት አገኛለሁ፣ ከፊልም ቤት አገኛለሁ፣ ከአልጋ አገኛለሁ። 500 ብር ቤት ተከራይቼ አልጋ አገኛለሁ። ተጨማሪ ደግሞ የመብራት አምፖል እያስከፈልኩ አገኝ ነበር። ለፍሪጅ 25 ብር በቀን የተቀበል በደንብ ነበር የማገኘውና ለካ ተመካክሮብኛል። ልጆች የሆኑ መምህራኖችና የጭልጋ አካባቢ ልጆች ተመካክሮብኛል። እኔ ያልገባኝ አንድ እርሰ መምህሩ የጭልጋ አካባቢ ልጅና አንተን መሄድ ያለብህ ግንባር ሳይንስ መምህራኖች አሉ ሌሎች አንተን መሄድ ያለብህ ለማለት ፈልጎ ነው ብዬ እሺ ስልጠናው ሄጄ ጭልጋ አንድ ቀን ሰልጠኜ ማታ ላይ ኦልሞስት 1 ሰዓት ተኩል አካባቢ ላይ ከጄኔሬተሩ ሳልቫቲ ላይ የሆነ ነዳጅ ተጨምሮበታል ተባለ እና ተቃጠለ። ልክ እንደተቃጠሉ ብሎ ባላ እዛ አካባቢ የነበሩ መንደሮች መብራት የሚሰጠው የኔ ነው የነበረ። ሙዚቃ ቤቶችም እነዚህ ሆቴሎችም ምናምን ፍሪጅ የሚጠቀሙት አምፖል የሚጠቀሙት ከኔ ነው ነበር። ልክ ያን ጄኔሬተር ሲፈነዳ ቤቱ እንዳለ
ጨለማ ሆነ፣ ከተማው ጨለማ ሆነ ማለት ነው። ትልቅ ጄኔሬተር ነው፣ ብዙ ቦታ ሰጥቼ ነበር ማለት ነው። ከዛ በኋላ ተደወለልኝ። ልክ ሲደወልልኝ ራሴና ጄኔሬተሩ ተቃጠለ ሲሉ ጠሽ አለ ራሴ። ከዛ በኋላ ተመልሼ ስልጠናውን ጨርሼ በቃ ፍራስትሬት አድርጌ ተመልሼ ሄድኩኝ። ሳይ ሁሉ ነገር ተበላሽቷል። ያሉትን ተራረፉትን እቃዎች ሸጥኩኝ። ጄኔሬተሩም ደግሞ የዱቤ ስለነበረ ከሰውዬ ጋር ተደራደርኩኝ። ምናልኩናል በቃ በዜሮ ወጣሁ ማለት ነው። ልክ በዜሮ ወጣሁ። በቃ ብቸኝነት አጠቃኝ። ራሴን መጥላት ጀመርኩ። ከዛ በኋላ ከሰኔ ላይ ከዛ ሞላው ዝውውር ሞላውና ወደ አርማጭሆ የሚባል ቦታ መጣሁ ማለት ነው። አስጠላኛና አካባቢ በቃ ለምን የኛ ያክል ዋጋ ከፍዬ እንደዚህ በዜሮ ገባለሁ ግን ራሴን የጎዳው ባይዘው። ከዛ በኋላ እዚህ መጣሁ 2001 2002 በጣም ፍራስትሬት አደረኩኝ። በጣም ከሳው የመጨረሻ በጣም ከሰው ጋር መግባባት አቃተኝ። እያልኩ ኑሮውን ቀጠልኩ ማለት ነው። ከዛ በኋላ 2004 አሁን ከኔ ጋር ያለችው ባለቤቴን ተጋባን ማለት ነው። ግን ተጋብተንም እኔ ለነገ የተሻለ ነገር ስለምፈልግ ትላንትናዬን በትክክል ነበር ለሰዎች የምነግራቸው። አዎ የድሃ ልጅ ነኝ፣ እንደዚህ ርቦኝ ነው ያደግኩ፣ እንደዚህ ተጠምቼ ነው ያደግኩ፣ እንደዚህ ነው ያደግኩ፣ ግን እንደምን ሰርቼ መቀየር አለብኝ የሚል ነገር ስናገር ማለት የድህነት ታሪኬን ስትሰማ የሆነ ሪስፔክት እየቀነሰ መጣ። ግን እያልን 2004 2005 2006 ላይ ቀጠል ማለት ነው። እስከ 2006 የነበረው ህይወቴ ይሄ ይመስላል። ወዳችኋለሁ። እባካችሁ ትላንቴን አሸንፌ ነገ ላይ ለመድረስ መክፈል ያለብኝ ዋጋ ለመክፈል የተዘጋጀሁ መስኪን ወንድማችሁ ነኝና ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩኝ። ኃይሉ ሰክሰስ አካዳሚ ብለው ይፈልጉ። ቴንክ ዩ